ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የ2017 የ12ኛ ክፍል ሴት ተማሪዎች መምህራንና ወላጆቻቸው ባደረጉላቸው ድጋፍና ክትትል ውጤታማ መሆናቸውን ገለጹ። ወላጆቹና መምህራን በበኩላቸው ሴት ተማሪዎችን ማብቃት የሁሉም ኃላፊነት እንደሆነ ተናግረዋል። ዘገባው የባልደረባችን ናስር ተማም ነው። ምህረት ማሞ እንደሚከተለው ታቀርበዋለች። በዚህ ዙሪያ አስተያየታቸውን የሰጡ ተማሪዎች ጊዜያቸውን በአግባቡ ስለሚጠቀሙ ውጤታማ እንደሆኑ ተናግረዋል። እዚህ አጠቃቀም ዙሪያ እንግዲህ ያው የአመቱ መጀመሪያ ላይ ነው ማንበብ የጀመርኩት። የአመቱ መጀመሪያ ላይ ስላችሁ ደግሞ ጥቅምት ላይ አሁን የዛሬ አመት ላይ ነበረ በአግባቡ ንባቡን የጀመርኩት እና ሳነብ ፉል ታይም በቃ ንባብ ላይ ነበርኩኝ። ከሞላ ጎደል ንባብ ላይ ነበር ትኩረቴን ሳረግ የነበረው እና እኔ ደግሞ አብዛኛውን ታይም ንባብ ላይ ነው፣ ከክላስ የተረፈውን ታይም ማለት ነው። ጊዜን በአግባቡ መጠቀም የመጀመሪያውና ወሳኙ ነገር ነውና እኔ ጊዜን ስጠቀም የነበረው መጀመሪያ ትምህርት እንደተጀመረ ሰሞን ቀን ተምረን የምንሄዳቸውን የ12ኛ ክፍሎችን በማየት እና ደግሞ አጠቃላይ ከ9ኛ እስከ 12ኛ ክፍል ያለውን ስለምንፈተን ከ9ኛ ክፍል ጀምሮ ያሉትን ደግሞ ላይብሬሪ ትምህርት ቤታችን በመቻቸልን እድል ከማታ ይከፈትልን ስለነበረ ቀንም ማታም እየመጣው ላይብሬሪ ውስጥ እየገባው ብዙ መጽሐፍቶችን እያነበብኩ እና ጥያቄዎችን እየሰራው ጊዜን በአግባቡ ተጠቅሜ ነው ይሄን ውጤት ያመጣሁት። ተማሪዎቹ አክለውም ለውጤታማነታቸው የወላጆችና የተማሪዎች ሚና የላቀ መሆኑን ማብራርተዋል። ለኔ ይሄን ውጤት ለማምጣት ከፍተኛ ድርሻ መምህራኖቼ፣ ወላጆቼ እንዲሁም ትምህርት ቤቱ አላቸው። ወላጆቼ ለኔ ለጥናት የሚሆነኝን በቂ የሆነ ጊዜ በመስጠት ቤት ውስጥ ስራ እኔ መስራት ያለብኝን እነሱ በመስራት እኔ የምሰራውን ስራ እነሱ በመሸፈን ለኔ የጥናት ጊዜ በመስጠት ትምህርት ቤታችን ደግሞ የቲቶሪያል ጊዜ በማመቻቸት ላይብሬሪ እስከ ማታ ድረስ እስከ ምሽቱ 4 ሰዓት ድረስ ክፍት እንዲሆን በማድረግ እንዲሁም መምህራኖቻችን ደግሞ ከመደበኛው የትምህርት ጊዜ በተጨማሪ የተለያዩ ተጨማሪ ትምህርቶችን በመስጠት ጥያቄዎችን ከኛ ጋር አብሮ በመስራት ብዙ አስተዋጽኦ አድርገውልናል ይሄን ውጤት እንድናመጣ። መጀመሪያ ከወላጆች ስጀምር በጣም ሳፖርቲቭ ነበሩ። እዚህ ትምህርት ቤት አዳሪም ሳልገባ በፊትም በቤት ስራ ጫና ተፈጥሮብኝ ንባቤን እንዳልተው ሳፖርቲንግ አላደል በቃ ንባብ ላይ ሞር ፎከስ እንዳረግ ያደርጉኛል። እኔ ላነብ ካልኩኝ ሌሎች መቅረት ያለባቸው ነገሮች ይቀራሉ፣ አነባለሁ። ወላጆቼ እንደዛ ናቸው። ትምህርት ላይ በጣም ትኩረት የሚያደርጉ ናቸው። በቃ ትምህርት ላይ ስትሪክት ማለት ነው እና ትምህርት ቤቱ ወደ ትምህርት ቤት ስንመጣ ደግሞ በጣም ጥሩ መምህራን አሉ። እንደዚህ ከናንተ እንደዚህ እንጠብቃለን ኤክስፔክቴሽናቸውን ሲነግሩን እኛ ደግሞ ሞር ኦፍ እንላለን እሱን እያሰብን እናነባለን። ጥሩ መምህራን አሉ። ላይብራሪ ይከፈታል፣ የሚዘጋ ከሆነም ነግረን እናስከፍታለን። በሱ ትምህርት ቤቱም ሰፖርት ያደርገናል። በዚህ ዙሪያ ያነጋገርናቸው የተማሪ ወላጆች በበኩላቸው የሚከተለውን አስተያየትም ሰጥተዋል። ውጤታማ ለማድረግ ተማሪ አንደኛው ፍላጎታቸውን መጠበቅ ነው። ምን ይፈልጋሉ፣ ለማንበብስ የሚያስፈልጋቸው ነገር ምንድነው የሚለውን ነገር መጀመሪያ እነሱን ማጥናት ነው ተማሪዎቹን ራሱ። ከዛ በኋላ የሚያስፈልጋቸው በክፍል ደረጃቸው 9ኛ ሲሆኑ 10ኛ ሲሆኑ የሚያስፈልጋቸው እንደ መርዳት የሚያስፈልጋቸውን ነገር ማቴሪያል ማቅረብ ነው፣ ከመጽሐፍ ጀምሮ ሌሎች ማቴሪያሎችንም ጭምር ማለት ነው። ከዛ ውጪ ተምሮ ሲመጡ ምን እንደተማሩ ምን እንደከበዳቸው መጠየቅ ነው። ስንጠይቅ በዛ የተማሩትን ሲያስረዱ መገናኘት ያለብን አካላት ካሉ መምህራን፣ ርዕሰ መምህራንና ሌሎች አካላት ካሉ ተገናኝቶ ያንን ውጤት እንዲያመጡ ማበረታታት ነው። ልጆችን ያው ከታች ጀምሮ ነው ስንከባከባቸው የነበረው። እጅግ በጣም በትምህርት ላይ በደንብ አትኩረው ተከታትለው እንዲማሩ ቁጥጥሩና ክትትሉ ከታች ይጀምራል። ላይ ሲደረስ አይደለም፣ ከታች ጀምረን ኮትኩተን ትምህርት ላይ መስመር ይዘው እንዲሄዱ ከታች ጀምረን ነው ስንሰራ የነበረው ማለት ነው። በሌላ በኩል የትምህርት ቤቱ ምክትል ርዕሰ መምህር ታደሰ ሳለ ደግሞ ለሴት ተማሪዎች የሚደረገውን ድጋፍና ክትትል አብራርተዋል። እንደ ትምህርት ቤታችን 2017 የትምህርት ዘመን ላይ በአጠቃላይ 270 ተማሪዎችን የ12ኛ ክፍል ሀገር አቀፍ ፈተናውን አስፈትነናል። ከነዚያ ውስጥ 121 ተማሪዎች ሴት ተማሪዎቻችን ናቸው። እነዛን ተማሪዎች ውጤታማ ለማድረግ ከመነሻው አምና መስከረም
አካባቢ ላይ ካለው ከትምህርቱ ማህበረሰብ ጋር ውይይት አድርገናል። ያ ማለት ከወላጅ ጋር ከመምህር ጋርም ከተማሪዎቻችን ጋርም የመጀመሪያ እቅዳችን ጭምር አስቀምጠን ከነሱ ጋር ግብ ስምምነት ተግባብተን ነው ወደ መማር ስራ የገባ ነው ማለት ነው። ስለዚህ ውጤታማ ለማድረግ መጀመሪያ ምን ማድረግ ነው? ከባለድርሻ አካላት ጋር መነጋገር፣ ግብ አስቀምጦ መንቀሳቀስ ነው። የመስኖ አውታሮችንና ቴክኖሎጂ አጠቃቀምን በማሳደግ ምርትና ምርታማነትን ለማረጋገጥ በትኩረት እየሰራ መሆኑን የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ገለጸም። ጽህፈት ቤቱ በምግብ ስርዓት ማጠናከሪያ ፕሮግራም የበጀት ድጋፍ የ2017 በጀት ዓመት የበጋ መስኖ ስንዴ ልማት አፈጻጸም ግምገማና የ2018 እቅድ ላይ ውይይት አካሂዷል። ተጨማሪ አለን። የማምረት አቅምን በማሳደግ የምግብ ዋስትናን የማረጋገጥ ግብ ለማሳካት ትኩረት ከተሰጠባቸው ዘርፎች አንዱ የበጋ መስኖ ስንዴ ልማት ነው። በመድረኩ ተገኝተው ንግግር ያደረጉት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ ለዘንድሮ የበጋ መስኖ ስንዴ ልማት የተሰጠውን ትኩረት በዚህ መልኩ ገልጸዋል። የመስኖ አፈጻጸማችን ምን ይመስላል የሚለውን ከጊዜ ወደ ጊዜ እያደገ መጣውን ምቹ አጋጣሚ የአርሶ አደር ተጠቃሚነትን በየደረጃው እያረጋገጥን ነው ያለ ነው። ከዚህ ጋር ስነሳ በተለይ የመደበኛ መስኖ ስራችን ከጊዜ ወደ ጊዜ እያደገ በመሄዱ በተለይ በዶቢዮ ከፍራ ቀበሌዎች ላይ እየታየ ያለው የአርሶ አደሩ ተጠቃሚነት ከጊዜ ወደ ጊዜ ለሌሎች ቀበሌዎች ተሞክሮ እንዲሆን የማድረግ ስራ በስፋት ይሰራል ብዬ አስባለሁ። በዚህ መነሻም የመደበኛ መስኖ ተግባራችን ከዚህ በፊት ካየነው ተግባር አኳያ ስናይ በጥሩ ሁኔታ እየሄደ እንዳለ ማየት ችለናል። ስለዚህ ይሄን በቴክኖሎጂ በማስደገፍ የተሻለ ውጤት የማምጣት ስራ ላይ በደንብ በትኩረት መስራት ይጠበቃል የሚል ነገር ለማሳየት ነው። ከዚህ ባለፈ የበጋ ስንዴ ቀደም የጽሕፈት ቤቱ ኃላፊ እንደገለጸው ባልተለመደ ሁኔታ መንግስት በሰጠው ልዩ ትኩረት በተለይ ስንዴን ከውጭ ማስገባት ከተረጂነት መላቀቅን መሰረት ያደረገ ትኩረት አድርጎ ነው መንግስት እየሰራ ያለው። በዚህ መነሻም ወረዳችን ሰፊ መሬቶችን እያለማ ቆይቷል። በዚህም የተሻለ ውጤት ላይ እንዳለ ይታመናል። ከዚህ መነሻ ከጊዜ ወደ ጊዜ እንደ ወረዳችን መነሻ አድርገን የተነሳ ነው ከ5 ሄክታር ዛሬ ላይ ወደ 126 ወደ 127 ሄክታር አካባቢ ላይ የደረስንበት ሁኔታ ስናይ ይሄ ይበል የሚያሰኝና ቀጣይ ሊያድግ በሚችል ሁኔታ ላይ ማህበረሰባችንም በአመት የማምረት አቅሙን እየተጠቀመ በበጋ የማምረት ልምዱ ላይ ገብቶ ዛሬ ስንዴን በአካባቢያችን በተሻለ ሁኔታ እያመረትን ለገበያ የምናቀርብበት አማራጭ ላይ ደርሰናል። በዘርፉ የሚስተዋሉ ክፍተቶችን ማረም ትኩረት የተሰጠበት ሲሆን ለስራው ውጤታማነት የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ ተመላክቷል። የዴቻ ወረዳ ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንዱም ወልዴ በበኩላቸው የበጋ መስኖ ስንዴ ልማት በ2017 ምርት ዘመን አበረታች ውጤት እንደተመዘገበበት መታየቱን አንስተዋል። አምና 333 ሄክታር ታግዶ ወደ 196 ሄክታር ለማከናወን ችለናል። ከዚሁም ከ5737 ኩንታል በላይ ምርት ያገኘን ሲሆን ዘንድሮ ደግሞ ልዩ በማድረግ አምና ከፈጸምናቸው ቀበሌዎች ፖቴንሻል ያላቸው ቀበሌዎች እንደ ወረዳ አስተባባሪ ተገምግሞ እንደ ግብርና ባለሙያ ታይቶ ካሉን 43 ቀበሌዎች ሁሉም የሚያለሙ እንደመሆኑ መጠን ሁሉም መጥቶ በሚሳተፉት ልክ ውጤታማ እንኳን ባይሆኑም ከፍተኛ የማልማት ፖቴንሻል የመሬት ፖቴንሻል በመለየት የውሃ አቅምን በመለየት 21 ቀበሌዎች ዛሬ እዚህ እንዲገኙ ተደርጓል። 21ዱ ቀበሌዎች በልዩ ሁኔታ ዛሬ ሲመጡ ዘንድሮ ደግሞ የበጋ መስኖ የውሃን አማራጭ ብቻ በመከተል የምናለማ ብቻም ሳይሆን ከወትሮ በተለየ የተፈጥሮን እርጥበት ወይም ዝናብን በመጠቀም መስራትና ውጤታማ መሆን እንዳለብን በክልል ደረጃ ልዩ ንቅናቄ ተደርጎ ውሃን ከመጠበቅ ዝናብን ከመጠበቅ ባሻገር እርጥበትን መጠቀም በጣም ወሳኝ ከመሆኑ አንጻር ከወትሮ በተለየው ከአምናና ካቻምና በተለየው በዚህ ጥቅምት ውስጥ ንቅናቄ ስናደርግ ልዩ አድርጓል። ስለዚህ ዛሬ እዚህ የመጣው ሁሉ ባለድርሻ አካላት፣ የቀበሌ አመራር፣ አስተዳዳሪ፣ ፓርቲዎች፣ የግብርና ባለሙያዎች ከቢሮ ጀምሮ እስከ ሳይት ያለው ከሁሉ በላይ ልዩ የሚያደርገው ዘንድሮ ያለምንም ጊዜ መጠበቅ እስከ ጥቅምት 30
ዘርተን ለማጠናቀቅ እንደ አገርም እንደ ዞንም ትልቅ ግብ ተጥሎ ወደ ተግባር ተገብቷል ማለት ነው። የአርሶ አደሩ ግንዛቤ እየጨመረ መምጣቱ ለስራው ውጤታማነት አስተዋጽኦ እያበረከተ መምጣቱም ተጠቁሟል። በወረዳው የባሃ ቀበሌ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ባለሙያ አቶ ቡዛዮ መንግስቱ በበኩላቸው የቴክኖሎጂ አማራጮችን በስፋት በመጠቀም የተሻለ ምርት ለማግኘት እየተሰራ ይገኛል ብለዋል። ሙሉ ፓኬጅ ሲባል ከመጀመሪያ ከእርሻ ዝግጅት ጀምሮ ነው። እርሻ እስከ 4ኛ ይታረሳል። ከዛ እርሻ አንደኛ ዙር እርሻ ከታረሰ ሁለተኛ እርሻ በአንደኛ ቀን ይደገማል። ከዛ ያሉት 3ኛ 4ኛ በየ14 ቀን ስፔሲንግም ቢሆን እየተደጋገመ ማሳው እየለሰለሰ ከዛ ዘር አለው። ዘር ፐር ሄክታር 100 ኪሎ ግራም ነው የተጠቀምነው። ኤንፒኤስ 100 ኪሎ ግራም፣ ዩሪያም በዛ ልክ 1:1 ሬሽዮ ዩሪያ 100 ኪሎ ግራም ነው የተጠቀምነው። በዛ ልክም ኬሚካልም አሁን እንትን ለበሽታ ክስተትና ለተባይ የተለያዩ ኬሚካሎችን ቅድመ ዝግጅት ክትትል አድርገን እንትን የተጠቀምነው። አሁን ለዚህም በዛም በተለምዶ አሁን የተሻለ ራሱ ዩሪያ መጠኑ ወደ 150 ኪሎ ግራም ለማሳደግም ጥረት አድርገን አቅደን የገባንበት ሂደት አለ። ከወረዳው አርሶ አደሮች ያነጋገርናቸው አቶ አወል ካሳ በሰጡት አስተያየት የበጋ ስንዴን በማልማታቸው ተጠቃሚ መሆናቸውን ተናግረዋል። አሁን የኛ አርሶ አደር ያው ጥቅሙን በሚገባ ነው ያወቀው። በአሁኑ ሰዓት ላይ አምና በ2017 ላይ እያንዳንዱ አርሶ አደር ከተረጅነት ወደ ምርታማነት የተለወጠበት ሁኔታ ነው ያለ። ምክንያቱም በግልም አምርተናል፣ በጋራም አምርተናል። ቦታውን በመጠቀም ማለት በግልም አምርተን የራሳችን ምግብ ዋስትና አረጋግጠን ወደ ገበያ ያቀረብንበት ሁኔታ ነው ያለ። አሁንም ደግሞ ይቀጥላል የሚል ሀሳብ ነው ያለን 2018 ላይ። በመድረኩ የ2017 ዓመተ ምህረት አፈጻጸም እንዲሁም የቀጣይ ተግባር እቅድ ሰነድ በዘርፉ ባለሙያ ቀርቦ ውይይት ተደርጎበታል። በወረዳው የዘንድሮ የበጋ መስኖ ስንዴ እርሻ ከወትሮ በተለየ ትኩረት የሚሰጥበት መሆኑ በመድረኩ የተገለጸ ሲሆን የተሻለ ውጤት ለማምጣት ከባለድርሻ አካላት ጋር የጋራ የግብ ስምምነት ተፈራርመዋል። በዕለቱ የወረዳው ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አድቱን ጨምሮ የወረዳው አስተባባሪዎች እንዲሁም ጥሪ የተደረገላቸው ባለድርሻ አካላት ተገኝተዋል። የኮሚኒኬሽን ስራዎች የኢትዮጵያን የማንሰራራት ጉዞ በማሳለጥ ረገድ የጎላ ፋይዳ እንዳላቸው ተገለጸም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት በመንግስት ኮሚኒኬሽን ቢሮ አዘጋጅነት በአጋርነት የዳበረ ኮሚኒኬሽን ለህዝብ እምነትና ለሀገር ብልጽግና በሚል መሪ ቃል የኮሚኒኬሽንና የሚዲያ ተቋማት የምክክር መድረክ በቦንጋ ከተማ ተካሂዷል። ብሩክታይት ብርሃኑ ተጨማሪ አላት። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ረዳት የመንግስት ተጠሪ አቶ ነጋ በራ እንደገለጹት የኮሚኒኬሽን ስራዎች የኢትዮጵያን የማንሰራራት ጉዞ በማሳለጥ ረገድ የጎላ ፋይዳ አላቸው ብለዋል። የሚዲያና ተግባቦት ስራዎች ከመደመር እሳቤ የተቀዱና የመደመርን እሳቤ የሚያሰርጽ መሆን እንደሚገባ የገለጹት አቶ ነጋ በእውነትና እውቀት ላይ የተመሰረተ የመረጃ ስርጭት ተደራሽ ማድረግ ይገባል ብለዋል። አሁን ያለንበት ዘመን ከራሳችን በውስጥ ጉዳዮቻችን ዙሪያ ብቻ የምንወዳደር ሳንሆን ከሌሎች ዓለም ሀገራት ጋር ለመኖርም ለመዝለቅም በጣም አዳጋች በሆነ ሁኔታ ውስጥ ዓለም ባለችበት ወቅት ላይ ሆነን ይህንን ፈተናም ይሁን እንደዚህ አይነት ፈተናዎች ውስጥ ያሉ እድሎችን በአግባቡ ተጠቅሞ ተገዳዳሪ ሆኖ ለመኖር በሚያስችል ሁኔታ ውስጥ ትግል እያደረግን ባለንበት ወቅት ላይ ከእናንተ ጋር ይህንን ትግል ወደፊት በመውሰድ ረገድ የሚጠበቅባችሁን ሚና ለመጫወት ከየትኛውም አካል በበለጠ ተልዕኮ ያላችሁ ወንድሞች እህቶችና ኃላፊነት የተሰጣቸው አካላት ጋር ተገናኝቶ መነጋገር ወሳኝ በሆነበት ወቅት ላይ ይሄ መድረክ መፈጠሩ ትልቅ እድል ነው ብዬ ወስዳለሁ። በመንግስትና ህዝብ መካከል ድልድይ በመሆን ብሔራዊ አርበኝነት ትርክት መገንባት ከዘርፉ እንደሚጠበቅ የገለጹት አቶ ነጋ ዓለም አሁን የደረሰበትን የድህረ እውነት ዘመንን የሚመጥን የመረጃ ተደራሽነትን ማስፋት እንደሚገባ አስገንዝበዋል። የ2018 በጀት ዓመት ትላልቅ ክልላዊና ሀገራዊ ሁነቶች የሚጠበቅበት ዓመት በመሆኑ ፈጠራና ፍጥነት የታከለበት እንዲሁም የህዝብ የልማት አቅሞች በጉልህ የሚያስተባብር የሚዲያና ኮሚኒኬሽን ስራ እንደሚጠበቅም ነው አቶ ነጋ የገለጹት። አንደኛው የኮሚኒኬሽን ስራችን በሀገራችን ለብዙ ዘመናት እርስ በርሳችን አንድ ሆነን አብሮነታችንን አጠናክረን እንዳንሄድ ጠንካራ ማህበራዊ መስተጋብር ያለን ህዝቦች ሆነን ስናበቃ
በፖለቲካ ብልሽት ምክንያት በብዙ መልኩ ጥርጣሬ ውስጥ ገብተን አንድነታችን ሲፈትነን የነበረ የከፋፋይ አጀንዳ ሊቀርፍ የሚችል ትላልቅ እሳቤዎችን ይዘን መተን እየሰራን እንገኛለን። ከዚህ ሁሉ መነሻ ትልቁና ሁላችንም እንደ አምብሬላ ይዘን ሀገራችንን ከትላንትናው ችግር ሊያላቅቅ የሚችልና ወደፊት ሊያስጎዘን ከሚችሉ እሳቤዎች መካከልና ግንባር ቀደም የሆነው የመደመር እሳቤ ትልቁን ቦታ ይይዛል። የሚዲያ ስራችን መሆን ያለበት ከመደመር እሳቤ የተቀዳ መሆን መቻል አለበት ማለት ነው። የኮሙኒኬሽን ስራችን የመደመር እሳቤን በአግባቡ የሚያስተጋባ መሆን መቻል አለበት። የመደመር እሳቤን በአግባቡ የሚያሰርጽ መሆን መቻል አለበት። የመደመር እሳቤ 3 መሰረታዊ ምሰሶች አሉት። አንደኛው ሁለንተናዊ ብልጽግናን ማረጋገጥ። የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ የሽዋስ አለሙ በበኩላቸው የኮሙኒኬሽን ስራችን ከዝግጅት ዘገባነት አልፎ አጀንዳ መቅረጽና ውይይትን የመምራት አቅሙን አሳድጓል ሲሉ ተናግረዋል። ከማህበራዊ ሚዲያ ባሻገር የቴሌቪዥን፣ የሬዲዮ፣ የህትመትና የዲጂታል መድረኮች ተደራሽነት እየሰፋ መምጣቱን የገለጹት አቶ የሽዋስ በተለያዩ የማህበራዊ ሚዲያ አማራጮች የክልሉን እውነታዎች በስፋት ተደራሽ ማድረግ መቻሉን አብራርተዋል። ባለፈው ዓመት በመንግስት ኮሙኒኬሽን ጉዳዮች ቢሮ ውጤታማ ስራዎችን አከናውነናል። ስራችን ከዝግጅትና ከእውነት ዘገባነት አልፎ አጀንዳ የመቅረጽና ውይይት የመምራት አቅም አሳድጓል። ድምጻችንን አስፍተናል። ከማህበራዊ ሚዲያ ባሻገር የቴሌቪዥን፣ የሬዲዮ፣ የህትመትና የዲጂታል መድረኮችን አቅም በፈቀደ መጠን ሙሉ በሙሉ መጠቀም ጀምረናል። ፌስቡክና ቴሌግራም ብቻ ሳይሆን ቲክቶክ፣ ኢንስታግራም፣ ዌብሳይት እና ሌሎች መድረኮችን የክልላችን እውነት የምንናገርባቸው መድረኮች እንዲሆኑ እያደረግናቸው እንገኛለን። ከክልላችን ሚዲያዎች እስከ ሀገር አቀፍ ተቋማት ድረስ የፈጠርነው ጠንካራ ግንኙነት የልማት፣ የሰላም፣ የቱሪዝም ስራዎቻችን በጋራ እንድናሳይ ያስችሎናል። በቤንች ሸኮና ሸካ ዞኖች ያደረገው 2ኛ ዙር የሚዲያ ጉብኝት የዚያው ምስክር ነው። በማህበራዊ ሚዲያ የሚደረገው እንቅስቃሴ የህዝቦችን አንድነት፣ የጋራ ተጠቃሚነትን ለማረጋገጥና የሀሳብ የበላይነትን ለማረጋገጥ ያለመ መሆን ይገባዋል ብሏል። የተዛቡ ዘገባዎች፣ ማንነትን የሚሰርቁ የሀሰት አካውንቶችና ህዝብን ከአመራሩ ለመነጠል የሚነዙ የሀሰት መረጃዎች የህልውናችን ፈተናዎች በመሆናቸው በጽናት መታገል እንደሚገባም አቶ የሽዋስ በአጽንኦት ተናግረዋል። ላይ የተሞከሩ ጉዳዮች ቢኖሩም ብዙ የቀሩና ሩጫ የሚፈልጉ ጉዳዮች አሁንም አሉ። ይህ ቤትም አበክሮ እንዲመክር የሚጠበቁ አሁን የምንገኘው በድረ እውነት ዘመን ውስጥ ነው። እውነት ከሐሰት ጋር፣ ግንባታ ከጥፋት ጋር፣ አንድነት ከክፍል ጋር ከፍተኛ ትግል በገጠመበት ወቅት ላይ እንገኛለን። የተዛቡ ዘገባዎች፣ ማንነት የሚሰርቁ የሐሰት አካውንቶች፣ ህዝብን ከአመራሩ የሚነጥሉና የሚነዙ የሐሰት መረጃዎች ዲስኢንፎርሜሽን ሆን ብሎ እየተበረኩ የስርዓታችንም የክልላችንም የህልውና ፈተናዎች እየሆኑ ይገኛሉ። ስለሆነም ትግላችን ሁሉ አቀፍ መሆን አለበት። የእቅድ በጀት ዝግጅትና ክትትል ግምገማ ዳይሬክቶሬት ዳይሬክተር አቶ መልካሙ ኃይለማርያም ሪፖርት ያቀረቡ ሲሆን ከተሳታፊዎች ለተነሱ ሀሳብና ጥያቄዎች ከባለድርሻ አካላት ምላሽ ተሰጥቶ መድረኩ ተጠናቋል። የጊምቦ ወረዳ ፍርድ ቤት በ2018 ዓ.ም በወንጀልና በፍትሐ ብሔር በ2409 መዝገቦች ላይ ውሳኔ ለመስጠት ማቀዱን አስታወቀም። እቅዱ የተሳካ እንዲሆን ሁሉም ባለድርሻ አካላት የበኩሉን እንዲወጣ የፍርድ ቤቱ ፕሬዝዳንት አቶ ቡዛዮ መንገሻ አሳስበዋል። አንተነህ ፍቃዱ ተጨማሪ አለው። ፍርድ ቤት ፍርድ የመስጠት ስልጣን ያለው የመንግስት አካልና ከሶስቱ ከፍተኛ የመንግስት አካላት ማለትም ህግ አውጪ፣ ህግ ተርጓሚ እና ህግ አስፈጻሚ አንዱ ነው። በዚህም የፍርድ አሰጣጥና የዳኝነት ስራን በተገልጋይ ማህበረሰቡ እየሰጡ ይገኛል። የጊምቦ ወረዳ ፍርድ ቤት በ2017 ዓ.ም በርካታ ስራዎችን ያከናወነ መሆኑን የወረዳ ፍርድ ቤት ፕሬዝዳንት ተናግረዋል። የጊምቦ ወረዳ ፍርድ ቤት በ2017 ላይ ካቀዳቸው እቅዶች እንግዲህ ፍርድ ቤት ቀርቦ በወንጀል በፍትሐ ብሔር ቀርቦ ውሳኔ ያገኙ መዝገቦችን ስንመለከት የቀረበው መዝገብ አጠቃላይ 2088 መዝገብ ቀርቧል። ከቀረቡት ከ2088 መዝገቦች ውስጥ 2013 መዝገብ ላይ ውሳኔ ተሰጥቷል። ቀሪ 75 መዝገብ ለ2018 ዓመተ ምህረት ተላልፈዋል። ይሄንን ጨምሮ የተላለፈውን ጨምሮ ለ2018 ቀርቦ ይወሰናል ተብሎ በፍርድ ቤት የታቀደው አጠቃላይ በወንጀል በፍትሐ ብሔር
2409 መዝገብ ቀርቦ ውሳኔ ያገኛል ተብሎ እቅድ ተይዟል። ስለዚህ ይሄን እቅድ በተገቢ ሁኔታ ጉዳይን ሳያንዛዙ ባለ ጉዳይን ደግሞ ሳያጉላሉ በቅርበት በአጭርና በተፋጠነ በጥራት ያለውን ውሳኔ በመስጠት ፍትህን ለዜጎች ተደራሽ ለማድረግ ፍርድ ቤቱ አቅዶ እየሰራ ሲሆን በ2018ም ዜጎች በቀያቸው እያሉ ፍትህን ተደራሽ ለማድረግ በሶስቱ ክላስተር ወይም በጎጀብ በውሹሽና በተጋ ቀበሌ የተዛዋሪ ችሎት በማቋቋም በመክፈት 2017 ላይ ፕሬዝዳንቱ አክለው የ2017 ዓመተ ምህረት አፈጻጸምን መሰረት በማድረግ የ2018 እቅድን በበለጠ መልኩ ለማሳካት በትኩረት እንደሚሰሩም ጠቁመዋል። 2018 ላይ የተዛዋሪ ችሎትን በማጠናከር ለመስራት እንዲሁም ዜጎች ደግሞ በፍርድ ቤት ብቻም ሳይሆን በባህል ፍርድ ቤት ጉዳያቸውን በባህል ፍርድ ቤት እንዲጨርሱ የባህል ፍርድ ቤትም የተቋቋመ ሲሆን ባህል ፍርድ ቤት በሙሉ አቅም ወደ ስራው ገብቶ ለዜጎች ፍትህ አገልግሎት እንዲሰጥ በዚህ በ2018 አጠቃላይ ለተደራጁ ለ35 ቀበሌ ለተደራጁ 5 ሽማግሌዎች በአጠቃላይ ለ75 ሽማግሌዎች ስልጠና ለመስጠት አሁን ዝግጅት ላይ ነው ያለነው። እቅዱ የተሳካ እንዲሆን ሁሉም ባለድርሻ አካላት የበኩሉን እንዲወጣም የፍርድ ቤቱ ፕሬዝዳንት አሳስበዋል። ፍርድ ቤቱ በ2018 ዓመተ ምህረት በወንጀልና በፍትሐ ብሔር በ2409 መዝገቦች ላይ ውሳኔ ለመስጠት ማቀዱንም ፕሬዝዳንቱ ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብሔረሰቦች ምክር ቤት ባካሄደው 3ኛ ዓመት አንደኛ አስቸኳይ ጉባኤ አቶ ጌታቸው ኬኒን ዋና አፈ ጉባኤ አድርጎ ሹሟል። ሹመቱ የተሰጠው የቀድሞ የብሔረሰቦች ምክር ቤት ዋና አፈ ጉባኤ በሹመት ወደ ሌላ የመንግስት ተቋም በመዛወራቸው ምክንያት የተፈጠረውን የአመራር ክፍተት ለመሙላት ነው ተብሏል። ምክር ቤቱ በክልሉ ህገ መንግስትና ደንቦች መሰረት አቶ ጌታቸው ኬኒን ለዋና አፈ ጉባኤነት በመምረጥ ሹመቱን በሙሉ ድምጽ አጽድቋል። አቶ ጌታቸው ኬኒን በእጩነት የክልሉ ብልጽግና ፓርቲ ተወካይና ረዳት የመንግስት ተጠሪ የሆኑት አቶ በላይ ተሰማ ለምክር ቤቱ ያቀረቡ ሲሆን አዲሱ ዋና አፈ ጉባኤ አቶ ጌታቸው ኬኒ በምክር ቤቱ ፊት ቀርበው የኃላፊነት ቃለ መሐላ ፈጽመዋል። ምክር ቤቱም ለቀድሞ አፈ ጉባኤ ለመልካም ስራቸው ምስጋና ያቀረበ ሲሆን ለአዲሱ አፈ ጉባኤም በኃላፊነት ዘመናቸው ስኬትን ተመኝተዋል ሲል የሸካ ዞን ኮሚኒኬሽን ዘግቧል። በተጨማሪም ምክር ቤቱ የክልሉ ብሔረሰቦች ምክር ቤት አባል የነበሩት አቶ ብርሃኑ ዘውዴን ውክልና በማንሳት አቶ ጌታቸው ኬኒን የምክር ቤቱ አባል አድርጎ ሰይሟል። ስፖርት ሰውነትን ከማጎልበትና ለጤንነት ከሚሰጠው ጠቀሜታ በተጨማሪ በመልካም ስነ ምግባር የታነጸ ዜጋ ለመፍጠር ፋይዳ እንዳለው በቦንጋ ከተማ የሚገኝ ዊንግ ቹን ሻኦሊን ኳን የውሹ ማሰልጠኛ ማዕከል ገለጸም። ማዕከሉ ለ5ኛ ጊዜ ያሰለጠናቸውን ስፖርተኞች አስመርቋል። ሳሙኤል ቆጭቶ ያዘጋጀውን ዘገባ ምህረት ማሞ ታቀርበዋለች። ዊንግ ቹን ሻኦሊ ኳን የውሹ ማሰልጠኛ ማዕከል ለ5ኛ ዙር ብቃት ከስነ ምግባር ጋር አካቶ ያሰለጠናቸውን ሰልጣኞች በደማቅ ሁኔታ አስመርቋል። ለጣቢያችን አስተያየት የሰጡ ተመራቂዎች ስልጠናው የአካል ብቃት ከማጎልበት በተጨማሪም መልካም ስነ ምግባር ለመፍጠርም ያተኮረ መሆኑን ተናግረዋል። ለዚህም ቀን እንዲደርሱ ያበረታቷቸውን ወላጆቻቸውና የማዕከሉን አሰልጣኝም አመስግነዋል። ምረቃው በጣም ደስ ይላል። ከስነ ምግባር በመጀመር ከቤት ሲመጣም በስነ ምግባር የታነጸ ከሆነም መጀመሪያ በስነ ምግባር ይጀምራል። ከዛም ነው ወደ ስፖርቱ የሚገባው። የዛሬው ፕሮግራም በጣም ነው ደስ የሚለው። በትምህርትም በሁሉም ነገር ማስተርም ቢሆን ቤተሰብም ቢሆን በጣም ይደግፉኛል፣ ይከታተሉኛል። ወላጆቼ ከታች ጀምሮ ነው ያው እዚህ ማዕከል ስንመጣ ከታች ነው ሁሉ ነገር የሚቀድመው። ከታች ጀምሮ እዚህ ደርሰናል። በጥሩ ስነ ምግባር በሁሉም ነገር ተስተካክለናል። በመጀመሪያ ማስተር ቡዛዮን አመሰግናለሁ። ከዛም ቤተሰቦቼን ከዛም ለዚህ ለማበርከት አስተዋጽኦ የሆኑትን የስፖንሰር ደረጃዎችና የተለያዩ ሰዎችን አመሰግናለሁ።
በምረቃ ስነ ስርዓት ላይ የተገኙት ወላጆች በበኩላቸው እንደዚህ አይነት ማዕከላት በከተማ መኖራቸው የልጆችን ጤንነት ከማስጠበቅ በተጨማሪም የአዋዋል ሁኔታቸውን ለመከታተል ምቹ መንገድ የሚፈጥር መሆኑን ማብራርተዋል። እነዚህ አይነት በጎ ተግባር ልማዶች ለወደፊቱም በሚቀጥሉ ትውልድ ተጠናክሮ መቀጠል አለበት ያሉት ወላጆች እንዲህ አይነት ተግባራቶች ማህበረሰብን ከማህበረሰብ ከማስተሳሰር አኳያ ጉልህ ሚና እንዳለውም አንስተዋል። ፕሮግራሙ በጣም ጥሩ ነው፣ ለጤንነትም አስፈላጊ ነው። ሁለተኛ ልባሌ ቦታ ከሚወሉ ልጆች ከትምህርት መልስ እዛ ቢውሉ ለወደፊት እንዳለ ነገር ያደገ እንዲሄድ እንዲቀጭ አልፈልግም። ለምን ራሴን መጠበቅ የሚቻለው እንዳለ ትምህርት ሲኖር ነው። የዊንግቹን ሻኦሊ ኳን የውሹ ማሰልጠኛ ማዕከል አሰልጣኝ ማስተር ብዙአየሁ ዮሐንስ ማዕከሉ በ1998 ዓ.ም ጀምሮ በተለያዩ አካባቢዎች ተዘዋውሮ እያሰለጠነ እንደሚገኝም ተናግሯል። እንግዲህ ውሹን ከ1998 ዓ.ም ጀምሮ እስካሁን ድረስ ባልተቋረጠ ሁኔታ እያሰለጠንኩ እገኛለሁ በተለያዩ የሀገራችን ክፍሎች ላይ። ዛሬ ግን ያው እዚህ ቦንጋ ላይ ከ2014 ጀምሮ ቋሚ በመሆን በርካታ ልጆችን በማሰልጠን በአካል በስነ ምግባር እንዲሁም በጥሩ ሁኔታ ታንጾ እንዲያድጉ ስራ እየሰራን እንገኛለን። የስፖርት ቤታችን ስም ዊንግቹን ሻኦሊ ኳን ውሹ ክለብ ይባላል። የቻይናውያንን ጥበብ ነው የምናስተምረው ለልጆች። ማዕከሉ በዋናነት የትውልድ ስነ ምግባር ለማነጽ ያተኮረን ያሉት ማስተር ብዙአየሁ ልጆች በአካልና በእውቀት እንዲጎለብቱ የማድረግ ስራም እናጠናክራለንም ብለዋል። 3 ነገሮች አሉ በስፖርት ቤታችን ላይ በስነ ምግባር በአእምሮና በአካል በልጽጎ ነው። በስነ ምግባር ስንል ስነ ምግባር ቀደም እንዳልኩኝ ሰፊውን ስፍራ ይዛል በስፖርት ቤታችን ላይ። አንድ ሰው ስነ ምግባር ከሌለው ስፖርተኛ አይደለም። በአየር ላይ ሊራመድ ይችላል፣ ምንም ሊሆን ይችላል፣ ሊወራጭ ይችላል። ነገር ግን የመጀመሪያውን ደረጃ የሚይዘው ስነ ምግባር ነው። ስነ ምግባር ላይ ትኩረት ሰጥተን እንሰራለን። እኔ ራሴ ስነ ምግባር ትምህርት ሰጣለሁ። ተጨማሪ ባለሙያዎችንም በመጋበዝ የስነ ምግባር ትምህርት ላይ ፎከስ አድርገን እንሰራለን። ይሄ እንግዲህ እኔ አብዛኛው የሚይዛቸው ከ5 ጀምሮ እስከ 15 ዓመት ያሉ ህፃናት ላይ ነው ትኩረት ይሰጣው ያለው። ምክንያቱም ታች አካባቢ ላይ በደንብ መሰራት ያለበት ነገር ስላለበት ከዚህ አንፃር ይሄን እንሰራለን። በአካል እንዲጎለብቱ እናደርጋለን። አካላቸው ጎልብቶ የተሻለ ፐርፎርማንስ እንዲኖራቸው ጥሩ ቁመና እንዲኖራቸው እናደርጋለን። አእምሮ የምንለው ደግሞ ምንድነው? ልጆች በትምህርት አቀባበላቸው ጎበዝ እንዲሆኑ ድጋፍና ክትትል እናደርጋለን። ዛሬ ስፖርት ቤት መምጣት ብቻ አይደለም፣ ቼክ ሊስት አውጥተን በየትምህርት ቤቱ በመዞር ተማሪዎቻችን ሰልጣን ተማሪዎቻችን ያሉበትን ትምህርት ቤት ድረስ በመሄድ ቼክ እናደርጋለን። በምረቃ ስነ ስርዓት ላይ የተገኙት የቦንጋ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት ኃላፊ ወይዘሮ ቅድስ ፍቃዱ በበኩላቸው በከተማ ውስጥ የሚገኙ ስፖርት ማዕከላቶች ጋር በጋራ በመሆን እየሰሩ መሆናቸውን ገልጸው ልጆች እድሜያቸውን አልባሌ ስፍራ ላይ እንዳሳልፉ ያግዛለን ብለዋል። አሁን እዚህ ስፖርት ላይ እየተሳተፉ ያሉ ልጆችን ከቤተሰብ ጀምሮ ከጎረቤት ጀምሮ ክትትልና ድጋፍ ይፈልጋል። ፕላስ ከኛ ከጽህፈት ቤቱ ከማን ጋር ይገናኛል? ከአሰልጣኙ ጋር ዳይሬክት ነው የሚገናኙ። ቢኮዝ ችግሮች ቢፈጠሩ የኛ ክትትልና ድጋፍ ማነስ እንዳለ ሆኖ ሌሎች ነገሮች እንዳይስፋፉ ከማድረግ አንፃር ክፍተት ያለ መሆኑን ነው የሚያሳየው እንደዛ አይነት ነገር ሀፕን ካረገ። ስለዚህ እኛ ደግሞ እንደ ጽህፈት ቤታችን የራሱ ስራ ሂደት አለው። ስፖርት በየስፖርት ቤቱ እየዞሩ ነው ድጋፍ የምናደርገው ማለት ነው። ባለሙያም እየሄደ እኔም ያው እንደምታዩት እየመጣው ነው ድጋፍ የምናደርገውና አልባሌ ቦታ እንዲውሉ የሚያደርጋቸው ምንድነው? የቤተሰብ ክትትል ያልኩትኝ ቅድም ሰዓት አላቸው። ከትምህርት ቤት ወጥተው ሊመጡ ይችላሉ። ሌሊት ቀደም ብለው ወጥተው ሊሰሩ ይችላሉ። ደርሰሃል አልደረስክም የሚለውን ነገር ከአሰልጣኝ ጋር ጥሩ የሆነ ግንኙነት ያስፈልጋል። በምረቃ ስነ ስርዓቱ ላይ የከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት ሰራተኞች፣ ተጋባዥ እንግዶችና ወላጆች እንዲሁም የከተማ ነዋሪዎችም ተገኝተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።